ማለት ነው እንግዲህ በአጭሩ ውሳኔው ይሄን ይመስላል እንግዲህ ይሄ ውሳኔ አንደኛ ያለበት ችግር ከተጠየቀው ጥያቄ ጋር የሚመጣጠን አይደለም የተጠየቀው ጥያቄ ምንድነው በአንድ በኩል ወደ 25 ኤጲስቆጶሳት በሶስቱ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ሳዊሮስ ብፁዕ አቡነ ኤዎስጣቴዎስና ብፁዕ አቡነ ዜና ማርቆስ ተሹሟል ስለዚህ እነዚህ ብፁዓን አባቶች በየሀገረ ስብከታቸው ተመድበው አገልግሎት ቢጀምሩም ጠቅላይ ሚኒስቴሩ ሽማግሌ ሆነው ባደረጉት ድርድር በመካከላችን እርቅ እንዲፈጠር ባደረጉት መሰረት እነዚህ አባቶች ክራይቴሪያውን የሚያሟሉ ከሆነ ይሾማሉ ነው የሚለው የውሉ አንቀጽ 6 ማለት ነው ስለዚህ ጥያቄያችን ምንድነው በውሉ መሰረት በአንቀጽ 6 ላይ በተደነገገው መሰረት እነዚህ በሶስቱ ሊቃነ ጳጳሳት የተሾሙ አባቶች ሹመታቸው እንዲጸድቅልን ነው የኛ ጥያቄ ማለት ነው ከነዚህ አባቶች መቅረት ያለበት ክራይቴሪያውን ወይም ደግሞ መስፈርቱን የማያሟላ አባት ካለ ብቻ ነው አሁን ሲኖዶሱ እነዚህ 25ቱ አባቶች መስፈርቱን ስለማያሟሉ ተቻቸዋለው ወይም ተቀብያቸዋለው የሚለውን ጉዳይ ወደ ጎን ተወውና ዝም ብሎ ብቻ እንዳጠቃላይ 9 አባቶችን ለሹመት እናቀርባለን የሚል ነገር ነው ያነሳው ስለዚህ አሁን እኛ ከጠየቅነው 25 አባቶች አንፃር ቁጥሩ በጣም ያነሰ ነው ማለት ነው ሁለተኛው ደግሞ እነዚህ 7ም ሆኑ 9 አባቶች ከየት ነው የሚሾሙት የሚለው ነው ሁለተኛው ጥያቄ ማለት ነው ከነዚህ ከ25ቱ አባቶች እንደሚሾሙ ምንም በግልጽ የተወሰነ ነገር የለም እንዲያውም ስብሰባው ላይ እነዚህ አባቶች ናቸው በሰባቱ አባቶች ሊሾሙባቸው የሚገባው ከነዚህ ከ25ቱ ነው የሚለው ጥያቄ ሲነሳ እነዚህ 25ቱ አባቶችማ ነፍሰ ገዳይ ናቸው ችግር አለባቸው በፍጹም ሊሾሙ አይገባም የሚሉ አላስፈላጊ ንግግሮች ሁሉ በሲኖዶሱ ላይ ሲጠቀሱ ነበር እንግዲህ ያኔ የተፈጠረው ችግር የነበረው የደም መፋሰስ ላይ ማን ነው ኃላፊነቱን የሚወስደው እሱ ራሱን የቻለ ነገር ነው ይሁን እንጂ በእኛ በኩል ከዚህ ቀደምም ስንል የነበረው እኛ አባቶች በመደባቸው ቦታ እንዲሄዱ ከማድረግ ባሻገር ደም እንዲፈስ ሰው እንዲሞት በእኛ በኩል የተደረገ ነገር የለም ይልቁንም ቤተክርስቲያን ውስጥ መሽገው ይሄንን ሹመት የሚቃወሙ አካላት ወላ መትረየስ ሁሉ ይዘው የጦር መሳሪያ ሁሉ ይዘው ይሄን ነገር አንቀበልም በማለት ጉዳዩ ወደ ደም መፋሰስ እንዲመጣ ያደረጉ አካላት አሉ አሁን ዋነኛው ነጥቤ ይሄንን ጉዳይ ጀስቲፋይ ማድረግ አለ ማድረግ ሳይሆን ከነዚህ ከ25ቱ አባቶች ሁሉ መሆን የለበትም እነዚህ 9 አባቶች የሚል አይነት ሐሳብ እንዳለ ተረድቻለሁ ሌላው ችግር ነው ማለት ነው ከጠየቅነው ውጪ እየተከሄደ ነው ማለት ነው ከዚህ ባሻገር ደግሞ በውሉ አንቀጽ 4 ላይ በሶስቱ ሊቃነ ጳጳሳት ከተሾሙ አባቶች ውጪ ለኦሮሚያ ጳጳሳት ይሾማሉ የሚል ግልጽ ድንጋጌ አለ ስለዚህ አሁን እኛ የጠየቅነው 25ም አይደለም ማለት ነው ከ25ም በላይ ነው ማለት ነው አንቀጽ 4ን ስንጨምርበት ሌላኛው የአስመራጭ ኮሚቴውን ስብጥርም ማየት መቻል ይኖርብናል ለኦሮሚያ አባቶችን ልሹም የምትል ከሆነ አስመራጭ ኮሚቴ ሆኖ መቅረብ ያለበት ኦሮሚያ ላይ ያሉ አባቶችን የሚያውቅ አባት በኦሮሚያ ላይ እያገለገለ ያለ አባት የህዝቡን ቋንቋ ባህል ማንነት ወግና ችግር ጥያቄ በትክክል መረዳት የሚችል አባት ነው እንጂ በሌላ ሀገረ ስብከት እያገለገለ ያለ አባት ለኦሮሚያ የሚሾሙ አባቶችን በምን መልኩ ሊመለምል ይችላል ጳጳስ እኮ ሲሾም በፍትሐ ነገሥቱ መሰረት በምን ልክ ኮሚኒቲ ቤዝድ እንደሆነ አንዱ ማሳያው ህዝቡ ያወቀው መሆን መቻል አለበት ነው የሚለው ህዝቡ በመልኩ በኑሮ በእያንዳንዱ ነገር የሚያውቀው ስለዚህ ጳጳስ የሚሾመው ከዚህ ወደ ታች ሳይሆን ከታች ወደ ላይ ነው ሹመት የሚመጣው ራሱ ህዝቡ ይሆነኛል ብሎ ያሰበውን ሹሙልኝ ይላል ወይም ደግሞ የሀገረ ስብከቱ ሊቀ ጳጳስ በስሩ ኤጲስቆጶስ መሾም ካለበት ይሄንን ሹሙልኝ ብሎ ሪኮመንድ ያደርጋል ስለዚህ የተሻለ ለሚሾሙ አካል ቅርበት ሊኖረው የሚችለው ወይ የሀገረ ስብከቱ ሊቀ ጳጳስ ነው ከዚህም ባሻገር ደግሞ የሚሾምለት ህዝብ ነው ቅርበት ያለው ማለት ነው ስለዚህ አሁን በዚህ ጉዳይ ላይ ኮሚቴ ሆኖ የተካተቱ አካላት እነዚህን የሚሾሙ አካላትን የማያውቁ ናቸው ወይም ደግሞ ምናልባት እነሱ የሚያውቋቸው አካላት በትክክል ከህዝቡ ፍላጎት ጋር የሚታረቁና የህዝቡን ጥያቄ የሚመልሱ ለመሆናቸው ምንም ማረጋገጫ የለንም ለምሳሌ እንደነ ብፁዕ አቡነ ማርቆስ የዚህ ኮሚቴ አባል ናቸው እኚህ አባት ደግሞ በግልጽ በሲኖዶሱም ላይ ይሄን የአዲሶቹን አባቶች ሹመት ሲቃወሙ የነበሩ ናቸው በግልጽ በብፁዕ አቡነ አረጋዊ ረፍት ላይ ቅድስት ሥላሴ ቤተክርስቲያን ላይ በሚዲያ የቀረበ ነገር ስለሆነ ነው ማነሳለ ለቅሶውን ትተው እገሌ ሆይ ተነስ ብሎ የቀድሞ ነገስታቱን ስም እየጠቀሱ ሲናገሩ የነበሩ ሰው ናቸው ስለዚህ እኚህ ሰው እየተከራከሩ ያሉት ስለ ቤተክርስቲያን የቀደመ ክብር ሳይሆን ስለ ፖለቲካዊ ሪስቶሬሽን ቀድሞ የነበረ ያጣነው ነገር አለ ያ ሊመለስልን ይገባል የሚል አይነት ነገር ነበር በንግግራቸው ሲንጸባረቅ የነበረው ማለት ነው ሌሎችም
በዛ ኮሚቴ ውስጥ ያሉ ኦፊሻል ስለሆነ ነው ስማቸውን ማነሳው እነ ብፁዕ አቡነ ሄኖክ በግልጽ የኦሮሚያ ቤተ ክህነትን ሆነ ሲኖዶሱን ሲቃወሙ የነበሩ አባት ናቸው በግልጽ ከእሬቻ ጋር አስታከው ይሄ ህዝብ ላይ የማይገባ ጽርፈት ሲናገሩ የነበሩ ናቸው እነ ብፁዕ አቡነ ናትናኤል በግልጽ የኦሮሚያ ቤተ ክህነትን ሲቃወሙ የነበሩ ሚኒሊክን በቤተ ክርስቲያን አደባባይ ሲሰብኩ የነበሩ አባቶች ናቸው ሌሎችም አባቶች ቢሆኑ ከብፁዕ አቡነ ሳዊሮስ ውጪ ሙሉ በሙሉ ይሄን ያ አባቶችን ሹመት በግልጽ የሚቃወሙ አካላት ናቸው ስለዚህ በጥያቄያችን መልስ መሰረት ምላሽ መስጠት በሚያስችል መልኩ ብፁዓን አባቶችን ይመለምላሉ የሚል እምነት በዚህ ኮሚቴ ላይ በፍጹም የለንም ስለዚህ ከዚህ አንፃር አሁን ውሳኔው ችግር ያለበት ነው ብያምናለሁ አሁን እነሱ እንደ ምክንያት ያነሱት ነገር አለ ቁጥሮችን ለምን አሳነሳችሁ ሲባሉ በጀት የለንም የሚል ጥያቄ ነው የተነሳው በነገራችን ላይ በቤተ ክርስቲያን ስርዓት በፍትሐ ነገሥቱ መሰረት ካህንም ሆነ ጳጳስ ደሞዝ የለው ቋሚ ወጥ የሆነ ደሞዝ የለው ምንደኛ አይደለም ካህንም ሆነ ጳጳስ ኮሚኒቲ ቤዝድ ነው አገልግሎቱ ስንል ራሱ ኮሚኒቲው ጳጳስ ያስፈልገኛል ካለ ለጳጳሱ የሚያስፈልገውንም ክፍያ ራሱ አሬንጅ ያደርጋል የኑሮውን ሁኔታ ራሱ ያስተካክላል የትራንስፖርቱንም ሁኔታ ራሱ ያስተካክላል አሁን እነሱ ያሉት መኪና የለም ደሞዝ የለም ወዘተርፈ ለጳጳስ የሚሆን ቦታም የለንም እዚህም የጳጳሳት መኖሪያ አለ እዚህ ጠቅላይ ቤተ ክህነት ግቢ ውስጥ ማለት ነው ሲጀመር ይሄ የጳጳሳት መኖሪያ እንዲሆን አይደለም ምናልባት አዲስ አበባ ሲመጡ አባቶች ናቸውና በየቤርጎ መንከራተት የለባቸው ማረፊያ ሊኖራቸው ይገባል ተብሎ ነው እንጂ እንዲኖርበት የተሰጣቸው ቦታ አይደለም ይሄ በነገራችን ላይ ማለት ነው መኖሪያቸው ከማህበረሰቡ ጋር ነው ማህበረሰቡ ደግሞ የሚኖሩበትን ሁኔታ ያመቻችላቸዋል ይምጡልን እያለ እኮ ነው ማህበረሰቡ ማለት ነው ሁሉን ነገርኛ እንሸፍናለን እያለ እኮ ነው ማህበረሰቡ ማለት ነው ስለዚህ ጳጳስ ይሹምልኝ ያለ ማህበረሰብ በጀቱንም አብሮ እንደሚሸፍን ግልጽ የሌሎችን አብያተ ክርስቲያናት ልምድ ማየት እንችላለን የግብጽ ኦርቶዶክስ ቤተክርስቲያን ላይ ፓትሪያርኩም ሆኑ ጳጳሳቱ ደሞዝ የላቸው ካህን ደሞዝ የለው በህዝቡ ነው የሚተዳደረው የሚያስፈልገው ነገር ህዝቡ ያደርግለታል ስለሚበላው ስለሚጠጣው ስለመኖሪያ ቤቱ ስለ ትራንስፖርቱ የሚያስፈልገው ነገር ይደረግለታል ከዚህ በተረፈ ትርፍ ነገር ደሞዝ ለአንድ ጳጳስ አይከፈለው የሚገርም ነገር ማለት ነው ስለዚህ አሁን ከፍትሐ ነገሥቱም አንፃር ስናይ ከአሃት አብያተ ክርስቲያናትም ልምድ አንፃር ስናይ በተለይ ከግብጽ ኦርቶዶክስ ቤተክርስቲያን ልምድ አንፃር ስናይ የበጀት ጉዳይ ኢሹ መሆን አይገባውም ነበር ህዝቡ እንደሚኖረው መኖር አለበት የሚበላውንም ካጣ ህዝቡን አገልግሎ ተቸግሮም ተርቦም ለውጥ ማምጣት መቻል አለበት አንድ ሳንቲምም ይሁን አንድ ብር ሱቲ ጨርቅም ይሁን አግኝቶ ህዝቡን የሚያገለግል ሐዋርያ ነው እንጂ ማብቃት ያለባቸው 50 ሺና 70 ሺ ብር ካልተከፈለው መኪና ካልተመደበለት አፓርታማ ውስጥ ካልኖረ ወዘተርፈ የሚሉ ምክንያቶች እያወቁ ጉዳዩን ለማጨናገፍ ካልሆነ በስተቀር አባቶቹም እኮ እምቢ አላሉም እኮ 25ቱም አባቶች እኮ እምቢ አላሉም ለማገልገል እኮ ዝግጁ ናቸው ፈቃደኞች ናቸው ህዝቡም ደግሞ ለነሱ የሚያስፈልገው ነገር ለማድረግ ዝግጁ ነውና ይሄ በቂ ምክንያት አይደለም ነው ሌላ ያነሱት ምንድነው በሀገረ ስብከት ደረጃ አልተደራጁም ጳጳሳት ይሾሙባቸው የተባሉ ቫካንት ቦታዎች ማለት ነው ሀገረ ስብከት ደረጃ አልተደራጁም ሲሉ የሚያነሱት ነጥብ ምን መሰለ ይሄ በዞን ደረጃ መንግስት ያዋቀረው መዋቅር አለ አሁን እኛ ጥያቄውን ስናቀርብ ዞኖቹ ሀገረ ስብከት ሆነው አገልግሎቱ መቀጠል አለበት ጳጳስ ሊመደብላቸው ይገባል ነው የኛ ጥያቄ አሁን እነሱ የሚሉት አይ ሀገረ ስብከት አልሆነም ነው ምን ማለት ነው በፍትሐ ነገሥቱ መሰረት እኮ 12 ሰዎች ጳጳስ ይሹምልኝ ማለት ይችላሉ 12 እንኳን የማይሞሉ ከሆነ የዛ አካባቢ ሰዎች ከጎረቤት ቀበሌ ወይም አካባቢ 5 ሰዎች ራሳቸው ላይ ጨምረው 12 ሆነው ጳጳስ ይመደብልን ብለው መጠየቅ እንደሚችሉ ፍትሐ ነገሥቱ በግልጽ ይደነግጋል የአንድ ዞን ህዝብማ በሚሊዮን የሚቆጠር ህዝብ ነው ይምንም ጥያቄ የሌለው ነው ስለዚህ ሀገረ ስብከቱን አደራጅቶ ቶሎ ጳጳሳቱን በመሾም ፈንታ ሀገረ ስብከት ስላልተደራጀ ጳጳስ አያስፈልግም ማለት ተገቢነት የሌለው ነው እንዲያውም እኮ በጣም አደረጃጀትን ስታይ የቤተክርስቲያን አደረጃጀት ይሄ በፍትሐ ነገሥቱ ላይ ስታይ ትልልቅ ሀገረ ስብከቶች ለምሳሌ በዞን ደረጃ የተደራጁ ሀገረ ስብከቶች አሉ በስራቸው እኮ ኤጲስቆጶስ ሁሉ ሊኖራቸው ይገባል እኮ በወረዳ ደረጃ ሁሉ መደራጀት ነበረበት እኮ ለምን አሁን ባለው ሁኔታ ባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ ተብሎ አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ ነው እኮ ናቸው እኮ በሲቲ ደረጃ በከተማ ደረጃ እንኳን ጳጳስ መመደብ ይችላል ማለት ነው አይደል በዞን ደረጃ ማለት ነው ስለዚህ ይሄም ተጨባጭና አሳማኝ ያልሆነ ነው ስለዚህ ከዚህ አንፃር ውሳኔው ኢፍትሃዊ ነው አግባብ ያለው ነው ውሳኔ ነው ለማለት ፈልጋለሁ እንግዲህ ውሳኔውን አስመልክተውም በኦሮሚያ ሲኖዶስ የተሾሙ አባቶች አሉና 25ቱ ባለፉት ተሾሙት የነሱ አቋም ምን ይመስላል እንዴት ነው ያዩት እነሱ እንዴት ነው ወሰዱት እንግዲህ እኔ ይሄን ውሳኔ እንደሰማሁኝ ጉዳዩን በሶሻል ሚዲያ ከዘገብኩኝ በኋላ በቀጥታ እነሱን ወደ ማወያየት ነው የሄድኩት ማለት ነው
ምንድነው ሐሳባችሁ የሚል ነገር ነው ያነሳውላችሁ ምክንያቱም ዋነኞቹ ባለቤቶች እነሱ ናቸው የተሾሙት አካላት በቁርጠኝነት ሹመታቸውን ተቀብለው ለአገልግሎቱ የሚቀጥሉ ከሆነ አገልግሎቱ የሚቋረጥበት ምክንያት የለም የሚል እምነት ስላለኝ ያነጋገርኳቸው እነሱ ያሉት በምንም አይነት ሁኔታ ይሄ የምንስማማበት ውሳኔ አይደለም እኛ እኮ ሰላም ይሻላል ብለን 3 ወር ሙሉ በአንድ ቦታ ተከትረን ከሀገረ ስብከታችን ተመልሰን ተገድበን ራሳችን የጎዳነው እኮ 7 ጳጳሳት እንዲሾሙ ለዛውም ደግሞ አስቀድሞ ከተሾሙት ውጪ የቤተክርስቲያንን ተልኮ ከዳር ለማድረስ ፍላጎቱ የሌላቸው አካላት እንዲሾሙ አይደለም ስለዚህ እነሱ ጋር ያለው አቋም ምንድነው ውሉ ፈርሷል ውሉ ከፈረሰ ደግሞ ወደ ነበርንበት ቦታ መመለስ አለብን ነው የነበርንበት ቦታ ደግሞ ምንድነው አባቶች ተሹሞ ምድባቸውን ይይዛሉ ማለት ነው አገልግሎቱ በዚህ መልኩ መቀጠል አለበት የሚል ነው ይሁን እንጂ ቀጣይ እርምጃዎች ላይ ኮንክሪት እና ተጨባጭ የሆነ ነገር ለማድረግ ከሶስቱ ብፁዓን ሊቃነ ጳጳሳት ጋር ቁጭ ብለን መወያየት አለብን የሚል ሐሳብ አለ ከነዚህ አካላት ጋር ከተወያየን በኋላ ምንም አገልግሎታችን ወደ ኋላ የሚመልሰው ነገር የለም የሚል አቋም እንዳላቸው ከራሳቸው አንደበት አወያይቻቸው ተረድቻለሁ እንግዲህ ከይሄ ውሳኔ እንግዲህ ብዙዎችንም ይነካል መመኑንም ይነካል ማለት ነውና ከመመኑ አንፃርሳ መመኑን ያስቆጥቷል እንዴት ነው ያዩት ከዛ አንጋል ከዘባ ይሄ ከመመኑ አንፃር እጅግ በጣም የሚያሳዝን ነው ውሳኔው በነገራችን ላይ ህዝብ በጣም በጉጉት ሲጠብቀው የነበረው ነገር ነው ይሄ የሹመቱ ጉዳይ ማለት ነው ምእመኑ ከመመናን ውጪም ያሉ አካላት ማለት ነው እና ለምእመናን ሮሮና ለምእመናን ጥያቄ ምላሽ ለመመለስ ግድ ያጣ አይነት ውሳኔ ነው ምን አገባኝ የሚል አይነት የባለቤትነትን ስሜት የማጣት ነገር ይንጸባረቅበታል ደንታ ቢስነት በዚህ ውሳኔ ላይ ይንጸባረቃል ምን ይመጣል የሚል ማለት ነው ምእመኑ በዚህ ልክ ነው የተሰማው በጣም እጅግ በጣም ሐዘን ነው የተሰማው ለምንድነው በዚህ መልኩ የሆነው እንደውም መጀመሪያውኑ ራሱ በውሉ መሰረት ጉዳዩን ማቀዝቀዝ አልነበረብንም አገልግሎታችን መቀጠል አለበት የሚል አይነት አስተያየቶች ከመመናኑ ሲንጸባረቁ ነበር እና ውሳኔው የተወሰነበትን ሁኔታ ስታይ እንደገና አስመራጭ ኮሚቴ ተብሎ የተሾሙ አባቶችን ስታይ ህዝቡ የማያቃቸው ለምንድነው ለኦሮሚያ ነው ጳጳሳት ሾማለው ይያልክ ያለው ማለት ነው ለኦሮሚያ ሾማለው ካል ህዝብ በኦሮሚያ ደረጃ የሚያቃቸው ጳጳሳት እንደ አቡነ ናትናኤል አይነቱና አቡነ ሄኖክ አይነቱ ደግሞ በህዝቡ ቢታወቁም ቀድም ባልኩ ምክንያት ደግሞ ህዝቡ የሚነቅፋቸው ናቸው አያስፈልጉኝም ብሎ በግልጽ የሚቃወማቸው ለምሳሌ ምዕራብ ሸዋ ሀገረ ስብከት ላይ በግልጽ ህዝብ እየተቃወማቸው ነው አቡነ ናትናኤል ማለት ነው እንደውም ያን ሀገረ ስብከት ሪቴን እንዲያደርጉ ጭምር ነው የተወሰነላቸው የምዕራብ ሸዋ ሀገረ ስብከት ማለት ነው ብፁዕ አቡነ ናትናኤል እንዴት ነው እንግዲህ የሚካሄደው ህዝብ እኮ በግልጽ አይሆነኝም ካለ አንድን አባት በግልጽ ክርስቶስን አምልኩ ብሎ በመስበክ ፈንታ ነገስታቱን እየሰበከ ያለ አባት ነው ብሎ ከተቃወመኮ ሲኖዶሱ ለዚህ እኮ ነበር ምላሽ መስጠት የነበረበት ለዚህ ምላሽ መስጠት ትቶ እንደገና የተሾሙ አባቶችም ጭምር ምንም ተቀባይነት የላቸውም በኔ ዘንድ ብሎ ቁጥሩንም ወደ 7 ማውረዱ በህዝቡ ዘንድ ከፍተኛ ይቁጣ ስሜት ቀስቅሷል እና ይሄ የማናለብኝነት ስሜት በጣም ሐላፊነት የማጣት ስሜት የበለጠ በህዝቡ ውስጥ አለመግባባት እንዲፈጠር ለማድረግ የማነሳሳት አይነት ነገር ነው በውሳኔው ላይ ተንጸባረቀውና ህዝቡ እጅግ በጣም ቁጣውን በተለያዩ መንገዶች በሶሻል ሚዲያውም አስተውላል ብዬ አስባለሁ በማህበራዊ ሚዲያ በተለያዩ ዞኖች ወይም በተለያዩ ሀገረ ስብከቶች ያሉ ኮሚቴዎችም ሆኖ የህዝቡ አካላት ድምጻቸውን አሰምቷል ይሄን ውሳኔ እንቃወማለን ብሏል የተለያዩ ማህበራት ተቋማት ግለሰቦች ከሀገር ውስጥም ሆነ ከሀገር ውጪ በግልጽ ተቃውሟቸውን ያሳዩ ነው በተጨባጭ ማለት ነው እንግዲህ የህዝቡ ስሜት ይሄ ነው ግን ደግሞ ምንድነው ህዝቡ ጋር ቁርጠኝነትም አለ መጠበቅ ያለብን ነገር ጠብቀናል መክፈል ያለብንንም ዋጋ ከፍለናል ማክበር ያለብንንም ነገር አክብረናል ውሉን ለመጠበቅ ብዙ ጥረት አድርገናል ከዚህ በኋላ አልተቻለም ወደ ነበርንበት መመለሱ ደግሞ የተሻለ ነገር ያመጣልናል አገልግሎታችን የማይቀጥልበት ምክንያት የለም እኛም እንፈልገው የመሪዎችን ቁርጠኝነት ነው የአባቶችን ቁርጠኝነት ነው የተሾሙ ኤጲስቆጶሳትን ቁርጠኝነት ነው በእነሱ በኩል ቁርጠኝነቱ ካለ በእኛ በኩል አብረን ለማገልገል አገልግሎትን ለማስኬድ ዝግጁ ነን የሚል ደግሞ ቁርጠኝነትም ወኔም በህዝቡ ውስጥ አንብቤያለሁ እንግዲህ በአጠቃላይ ያለው ነባራዊ ሁኔታ ያየን ስለሆነ ለወደፊት እርምጃ ምን አይነት እርምጃ ይወሰዳል ተብሎ ነው የሚታሰበው ቀጣይነት ያለው ነገር እንግዲህ ቅድም ባልኩ መሰረት አሁን በውሉ መሰረት አልተፈጸመም በውሉ መሰረት ካልተፈጸመ ደግሞ ይሄ ምናልባት የህግ ቋንቋ ሊሆን ይችላል ይሄ ውል ካልተፈጸመ you have to reinstate to your original place
ወደ ነበርክበት ወደ መጀመሪያው ቦታ መመለስ ይኖርብሃል እኛ ውሉን የተዋዋለው ሀገረ ስብከቶችን ይዘን አገልግሎቶችን ጀምረን እያለን ነው ያ ተቋርጦ ለውሉ መፈጸም ሲባል ወደ ኋላ የተመለስ ነው ስለዚህ አሁን ቅድም ባልኩ መሰረት አገልግሎቱ መቀጠል አለበት ብፁዓን አባቶች በየምድባቸው መመለስ መቻል አለባቸው አሁን ያለውን ምድብ ደግሞ በዚህ አይነት ሁኔታ ምንቀበልበት አግባብ አይኖርም አሁን ያለውን ምድብ ምኑ ነው የሰባቱ አባቶች መሾም ብቻ አይደለም እኮ ኢሹ የሚሆነው ወደ ጅማ ሀገረ ስብከት በመንሄድበት ጊዜ ብፁዕ አቡነ እስጢፋኖስ ጅማ ላይ እንዲቀሩ ተወስኗል ግን የጎንደር ሀገረ ስብከት ሊቀ ጳጳስ ናቸው ብፁዕ አቡነ ናትናኤል ቀደም እንዳልኩ ምዕራብ ሸዋ ሀገረ ስብከት ላይ እንዲቀሩ ተወስኗል ግን ህዝቡ አልፈልግም እያለ ነው እኚ ደግሞ የምስራቅ ሐረርጌው ሀገረ ስብከት ሊቀ ጳጳስ እዛ እንዲቀሩ ተወስኗል ግን ደግሞ ቋንቋም አይችሉም ህዝቡም አልፈልግም ብሏል የኦሮሚያና ብሔር ብሔረሰቦች ሲኖዶስ ደግሞ በግልጽ በዛ ሀገረ ስብከት ላይ ሌላ አባት መድቧል ስለዚህ አሁን ሀገረ ስብከታቸውን ጭምር ሪቴን እንዲያደርጉ የተፈቀደላቸው አባቶች በትክክል አካባቢውን ለማስተዳደር ብቁ ያልሆኑ ቋንቋውን የማያውቁ ቋንቋውን እንኳን የሚያውቁ ከሆነ ደግሞ በማህበረሰቡ ተቀባይነት የሌላቸው ናቸው አሁን የሚገርም የጅማ ሀገረ ስብከት ሊቀ ጳጳስ የተብለው ሪቴን ያድርጉ የተባለው የሰሜን ጎንደሩን ሀገረ ስብከት ትችዋለሁ ብሎ ነው ለምን ነው የሚተውት እርሳቸው እኮ የሚችሉት አማርኛ ነው የወጡት ከሰሜን ጎንደር ማህበረሰብ ነው ለምን አያገለግሉትም ሄደው ጅማን ደግሞ ኦሮምኛ ቋንቋ የሚችል ለጅማ ማህበረሰብ ባህል ማንነት ቋንቋ ቅርብ የሆነ ህዝቡን ማስተባበር የሚችል ሌላ አባት ለምን አያገለግልም ለምንድነው እሳቸው ሰሜን ጎንደር መሄድ ሲችሉ እዚህ የሚመጡበት ምክንያት ቤተክርስቲያን ለምን ግራ ትሆናለች ብለህ ስታይ ግድ ማጣት ይንጸባረቅበታል ውሳኔ ወደሚለው ነው የሚመለሰንና ቀጣይ እርምጃዎቻችን አንደኛ እነዚህ ሪቴን ያድርጉ የተባሉ አባቶች ካሁኑ እውነታውን ይወቁት ሪቴን አድርገው እነሱ ሊቀጥሉበት የሚችሉበት ሀገረ ስብከት አይኖርም ለምን በውሉ መሰረት አልተፈጸመምና ወደ መጀመሪያ ቦታችን የምንመለስ ከሆነ ያ ለጅማ ወረዲ አባት ስለመደብን ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ ሊሆኑ አይችሉም ለምዕራብ ሸዋ ሀገረ ስብከትም ሊቀ ጳጳስ ስለመደብን አቡነ ናትናኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሊሆኑ አይችሉም ለምስራቅ ሐረርጌ ሀገረ ስብከትም ሊቀ ጳጳስ አስቀድሞ ስለተመደበ ሊሆኑ የሚችሉበት አግባብ አይኖርም ስለዚህ በመደባቸው መሰረት አገልግሎታቸው የሚቀጥል ይሆናል የሚል እምነትና ተስፋ አለኝ ለምሳሌ አንድ አባት ከአንድ ሀገረ ስብከት በላይ መያዙ በቤተ ክርስቲያን ላይ ምን ጉዳት አደረሰ በተለይ በፍትህ መንፈሳዊ ይፈቀደ ይሄ ነው አይፈቀድም ይሄ ምን መሰለ በነገራችን ላይ የአንድ አባትና አንድ ሀገረ ስብከትን ግንኙነት ፍትሐ ነገሥቱ እንደ ባልና ሚስት ግንኙነት ነው የሚያሳየው ሁለቱ ሊለያዩ እንደማይችሉ ሁሉ አንድ አባትና አንድ ሀገረ ስብከት ሊለያዩ አይችሉም ወይም አንድ አባት ከሀገረ ስብከቱ ወጥቶ ሊያድርም አይችልም በነገራችን ላይ ከሚስቱ ተለይቶ እንደማደር ያለን በፍትህ መንፈሳዊ አገላለጽ ማለት ነው ስለዚህ በፍትህ መንፈሳዊ መሰረት አንድ አባት ከአንድ ሀገረ ስብከት በላይ ከያዘ ተወግዟል ተገዝቷል እንደዛ እንዳያደርግ በግልጽ ተወግዟል አሁን እኮ